የተወደዳችሁ ወንድሞችና እህቶች السلام عليكم ورحمة الله تعالى وبركاته በዛሬዋ የጁምዓ ዕለት ከጁምዓ ቀን ጋር የተያያዘና ከነብዩ ሰለላሁ ዐለይሂ ወሰለም ጋር የተያያዘ ባጭር ድካም ትልቅ ትርፍ የሚገኝበት ጠቃሚ ምክር ይዤላችሁ ቀርብ ያለሁኝ ሁላችሁም እንድትከታተሉ ተጋብዛችኋል ኢንሻአላህ ተዓላ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ በተነጋገርነው መሰረት እንግዲህ ዛሬ ልዩ የሆነ ምክር ከጁምዓ ቀን ጋር የተያያዘ ነው ለቱ ጁምዓ ነውና በዚህ ቀን በብዛት ሊሰራ የሚገባውን ስራ ነው ይዤ የመጣሁት በዚህ ቀን ከሚሰሩ ታላላቅ ቁም ነገሮች መካከል ሶላት አለ ነቢ ሰለላሁ ዐለይሂ ወሰለም ማብዛት ነው በነብዩ ላይ ሶላዋት ማብዛት ማለት ነው ይሄን አስመልክቶ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል من صلى علي صلاة واحدة من صلى علي صلاة صلى الله عليه بها 10 عند صلوات بني لا يورد سو 10 صلوات الله بالصلاة يوردال بلوال الإمام مسلم كعبد الله بن عمرو بن العاص يستلالفوت حديثنا بل حديث عبد الله بن مسعود رضي الله تعالى عنه باستلالفوتنا الإمام الترمذي بزقبت حديث أولى الناس بي أكثرهم علي صلاة ከሰው ሁሉ በጣም ለኔ ቅርብ የሆነው በኔ ላይ ሶላዋት የሚያበዛ ሰው ነው ይላል ማንም ሙእሚን ሆኖ ለነብዩ ሰለላሁ ዐለይሂ ወሰለም ቅርብ መሆን የማይፈልግ አይኖርም ይሄን ለማግኘት አጭር መንገድ አጭር ዘዴ ኢክثار الصلاه على النبي صلى الله عليه وسلم هذا الحديث اخرجه الترمذي وحسنه وفي حديث اوس بن اوس رضي الله تعالى عنه قال النبي صلى الله عليه وسلم ان افضل ايامكم الجمعه فأكثروا علي من صلاتكم فإنها معروضة علي كقناتوچاچو ሁሉ በላጩ ጁምዓ ቀን ነው በጁምዓ ቀን ደግሞ በኔ ላይ ሶላዋት አብዙ ምክንያቱም የናንተ ሶላት ለኔ ይቀርባል እገሌ ይሄን ያህል ሶላት ብሏል እገሌ ይሄን ያህል ሶላት አውርዷል ተብሎ ይቀርብልኛል አሉ قالوا يا رسول الله وكيف تعرض عليك وقد أرمت እንዴት ነው በርሶ ላይ ሶላዋቱ የሚቀርበው እርሶ بس بسوي ያለ ብሎ ጠየቃቸው አንድ ሰው መቼም ከሞት በኋላ ነው ማለቱ ነው قال ان الله حرم على الارض ان تاكل اجساد الانبياء الله በመሬት ላይ የነብያትን አካል እንዳትበላ እርም አድርጎባታል ከልክሏታል የኔ ሰውነት አይበሰብስም ማለት ነው رواه ابو داود باسناد صحيح وعن ابي هريره رضي الله تعالى عنه ان النبي صلى الله عليه وسلم قال رغم أنف رجل ذكرت عنده فلم يصلي علي سمي أتقبو تنستو بني لا صلاة على ورد سو أفنشاو كافر قار يلاتم بلو نبي صلى الله عليه وسلم تراقموال سماتشو بتنسا قطر صلوات مورد تفلاقينو وجمعة كان بتشام ما يدلمي هنقري باتك على بان يوم كنو على حديث أخرجه الترمذي وقال حديث حسن وللم حديثاتቸው ነብዩ ሰለላሁ ዐለይሂ ወሰለም لا تجعلوا قبري عيدا አሉ የኔን ቀብር በአመት የሚጎባኝ እንደ በዓል አታድርጉት በዓል አርጋችሁ አትያዙት ቀብሬን አሉ واكثروا علي من الصلاه እኔ ላይ ግን ሶላዋት አብዙ فان صلاتكم معروضه علي እንግዲህ ይሄም ሐዲስ ኢማም አቡ ዳውድ የዘገቡት صحيح የሆነ ሐዲስ ነው ወሌላ ሐዲስ አቡ ዳውድ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ما من أحد يسلم علي إلا رد الله علي روحي فأرد عليه أخرجه أبو داود أو كما قال صلى الله عليه وسلم ما نمسو بني لا سلامتك هذا الرجاء الله روحين يملسنا للصدمو سلامتون ملس له أنت اللهم صل وسلم على محمد ستل محمد صلى الله عليه وسلم يا الله ملك تنيا لا أنت سلامتا يملس له مالنا كذي بلت انقري كبرنا شرف ሙእሚን የሚጠብቀው ነገር የለም ከነብዩ ለሱ ሰላምታ ይመጣለታል ማለት ነው ይሄን ያላደረገና ሶላዋት ማያበዛ ሰው ደግሞ ንፉግ ነው አሉ البخيل من ذكرت عنده فلم يصلي علي ስስታም ንፉግ ማለት በራሱ ላይ እንኳን የሳሳ ኸይር ነገር እንዳይደርሰው ራሱን የሚከለክል ማለት የኔ ስም ተነስቶ በኔ ላይ ሶላዋት የማያወርድ ነው ብለዋል اخرجه الترمذي واسناده صحيح وقال حسن صحيح ይሄ እስከሆነ ድረስ እንግዲህ ወንድሞቼ እህቶቼ ሶላዋት አለ ነቢ ማብዛትን መሰልቸት የለብንም ስራው የሚያደክም ነገር አይደለም ማንኛውም ዚክር ነክ ስራ
አድካሚ እኮ አይደለም እየሄዱም ተቀምጠውም እየሰሩም በየትኛው ሁኔታ ሊደረግ የሚችል ግን ትርፉ በጣም ከባድ የሆነ ነው በተለይ ረሱል ሰለላሁ ዐለይሂ ወሰለም ጋር የሚያቀራርበን የሆነ ነገር አሐቡ الناس ኢለይና ከሰው ሁሉ በጣም የምንወደው እንግዲህ ሙእሚን እስከሆነ ድረስ ነብዩን ነው ሰለላሁ ዐለይሂ ወሰለም ነብዩ እንዲወዱን እሳቸው እንዲቀርቡን እኛ እንድንቀርባቸው ነገ በሳቸው ጥላ ስር እንድንነሳ ከፈለግን አጭሩ መንገድ ሰላዋት በሳቸው ላይ ማብዛት ነው የሰላዋት ነገር በጣም ከባድ ከመሆኑ የተነሳ አላህ ራሱ ሰላዋት እኔ አወርዳለሁኝ ኢነላህ ወመላኢከተሁ يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما الله መላእክቶቹ በነብዩ ላይ ሰላዋት ያወርዳሉ አለ ስለዚህ እናንተ አማኞች ሁሉ በሳቸው ላይ ሰላዋትና ሰላምታን አውርዱ ብሎ አዞናል በየሰላቱ ውስጥ አንዳንድ ጊዜ ማድረግ ይሄ ፈርድ አልዓይን ነው ግዴታ ነው ሰላት ያለው ሰላዋት የለም ተሸሁድ ቀርተን ስናበቃ ታወቀውን ሰላት الابراهيميه እናረጋለን اللهم صل على محمد وعلى ال محمد كما صليت على ابراهيم الى اخر هذا الذكر ስለዚህ صلاه على النبي ላይ እንበረታታ በተለይ በጁምዓ ቀን ደግሞ አጅሩ ሙዳዓፍ ነው የሚሆነው ነብዩ ሰለላሁ ዐለይሂ ወሰለም በቀጥታ ነው ሰላምታ የሚመልሱት በቀጥታ ይደርሳቸዋል ተብሎ ሶሒህ በሆኑ ሐዲሶች ተነግሯልና ነብዩን የምትወድ ሁሉ صلوات بمابزات تتناكر يمي المكر لا استلالف نيفلكت صلوات الله وسلامه على نبينا محمد وجمعنا به في جنة الفردوس الأعلى إنه ولي ذلك والقادر عليه والسلام عليكم ورحمة الله تعالى وبركاته